ዶናልድ ትራምፕ ትላንትና ከአብዱል ፈታህ አሲሲ ጋር ተገናኝተው ግድቡን a big problem ትልቅ ችግር ብለውታል። by the way here is my take about ትላንትና የተገናኙበትን የዶናልድ ትራምፕ እና የአብዱል ፈታህ አሲሲን ግን ውይይት ተከትሎት here is my take። በጣም ብዙ ሰው ዶናልድ ትራምፕ የኢትዮጵያውን ጠቅላይ ሚኒስትር በጣም ጠንካራ መሪ ነው ማለታቸውን ብቻ ወስደው እሱን ብቻ እንትን ሲሉ ስለነበረ ነው ያ ላይ ትኩረት ከምናደርግ በጣም የተናገሯቸው ሌላ ዴንጀረስ ነገሮች አሉ አጌንስት ኢትዮጵያ እሱ ላይ እናውራ ብዬ ነው። የኢትዮጵያው መሪ ጥንካሬ ትራምፕ አይነግረንም like we know ስለማይነግረን ማለት ነው። ለማንኛውም ግን አትሊስት ሶስት ፖይንቶችን እናንሳ። ትራምፕ ትላንትና የተናገሩት አሁንም አጌንስት ኢትዮጵያ የተወረወሩ ዴንጀረስ ነገሮች፣ አንደኛ ስቲል ናይል የግብጽ መሆኑን እንደሚያምኑ ተናግረዋል። ናይል የግብጽ ንብረት እንደሆነ እንደሚያምኑ አሁንም ተናግረዋል። አንደኛ ይሄንን በደንብ ያዙልኝ። so like we don't have a rights ናይል ላይ ማለት ነው according to ትራምፕ ግብጽ ነች ራይት ያላት ማለት ነው ደግሞ ስለተናገሩት። ሁለተኛ አሜሪካ ፈንድ ያደረገችውን ግድብ አሉ። አሁን አሜሪካ ፈንድ ያደረገችው ብሎ በተደጋጋሚ እየተናገሩ ነው። ያው የትራምፕ ንግግር እንደምታውቁት ነው። ከየት ፈንድ እንዳደረጉት አናውቅም። እኛ ራሳችን እንዳሰራን ነው የምናውቀው። ግን ይህንን አሜሪካ ፈንድ ያደረገችው ማሲቭ የሆነ ግድብ ግብጽ ለሚሊዮን ዓመታት ታገኘው የነበረውን ውሃ የሚገባትን ውሃ እንዳታገኝ ብሎክ አድርጓታል። ይህ ደግሞ አያስደስተኝም ብለው ተናግረዋል። which is a dangerous ንግግር። first of all ግድቡ እንደምታውቁት ሃይድሮኤሌክትሪክ ፓወር ግድብ ነው። ተርባይን መጥቶ ያልፋል እንጂ ውሃው ቆሞ የሚቀርበት ምንም አይነት ምክንያት የለም። ያም ሀፕን አላደረገም። ግን ግብጽ ላለፉት ዓመታት ስታራግበው የነበረውን ፕሮፓጋንዳ ይህ ግድብ ውሃዬን አስቀረብኝ፣ የሚገባኝን ውሃ አስቀረብኝ፣ ውሃ እንዳላገኝ አደረገኝ ብላ ስታራግበው የነበረውን ፕሮፓጋንዳ ተቀብለው አራግበዋል ትራምፕ ትላንትና ማለት ነው። ይህ ግድብ አሜሪካ ፈንድ ያደረገችው ግድብ ነው ያሉት። ይህ ግድብ ማሲቭ ከመሆኑ የተነሳ ግብጽ ለሚሊዮን ዓመታት ስታገኝ የነበረውን ውሃ የሚገባትን ውሃ እንዳታገኝ ብሎክ አድርጎባታል ብለዋል። ይህ ደግሞ አያስደስተኝም ብለዋል ትራምፕ ትላንትና ማለት ነው። ስለዚህ የትኛውን የምን ሳይድ እያያዙ እንደሆነ እንድታውቁት ነው። ሶስተኛና ደግሞ ሌላው ዴንጀረስ ነገር የተናገሩት ምንድነው? በበፊት ተርሚያል በበፊት ስልጣን ጊዜ ይህንን ጉዳይ ለመፍታት ጫፍ ደርሼ ነበረ። መጨረሻ ላይ ግን ሪግድ በሆነ ምርጫ በተጨበረበረ ምርጫ ባይደን ከመጣ በኋላ ባይደን እንኳን ይህንን ጉዳይ ዴንጀረስ መሆኑን አይቶ ሊፈታ ይቀርና ለራሱ በህይወት ለመኖሩ የሚያውቀው ነገር የለም። ለማንኛውም ተመልሻለሁ፣ አሁን ጉዳዩን ልፈታው ብለዋል። ትራምፕ በበፊት ተርማቸው የሁላችንም ኢትዮጵያውያን ጆሮ ላይ የሚያቃጭል አንድ ንግግር ተናግረዋል። ግብጾች ይመቱታል፣ ግድቡን ግብጾች ቦምብ ያደርጉታል የሚል ንግግር ተናግሮ ነበር በበፊት ስልጣናቸው። ኢትዮጵያውያን እስከምናውቀው ድረስ ይህንን ጉዳይ ለመፍታት ሲሰሩ ሳይሆን ግብጾች ግድቡን ቦምብ ያደርጉታል ብለው ኢትዮጵያውያንን ትሬትን ሲያደርጉ ነው የምናውቃቸው በበፊት ተርማቸው። በበፊት ተርማቸው ይህን ሲያደርጉት የነበሩት ግለሰብ አሁን ተመልሻለሁ የሚል ንግግር እየተናገሩ ነው። የምር ጉዳዩን በዲፕሎማሲ ለመፍታት ሀሳብ አላቸው ወይስ አሁንም የኢትዮጵያን ብሔራዊ ጥቅም የኢትዮጵያን ጥቅም ፑሽ በማድረግና ኢትዮጵያ ላይ ጫና በማድረግ ለግብጽ ውለታ እየዋሉ ነው ያሉት ትራምፕ? ይሄንን ከንግግሮቻቸውና ከጻፉት ደብዳቤ እስካሁን ድረስ ክሊር እየታየ እንዳለው ለግብጽ ነው እየሰሩ ያሉት ትራምፕ ማለት ነው። ደግሞ የኢትዮጵያውን ጠቅላይ ሚኒስትር ያ ጠንካራ መሪ ነው ብለዋል። at the same time ግን እዛው ጋር ምን ብለዋል? I don't know him as well as I know you ብለዋል አብዱል ፈታህ አሲሲ። አንተን የማቀህን ያህል አላቀውም ብለዋል። ስቲል አሊጀንሳችሁ የት እንደሆነም እንደምታውቁት ነው። እስካሁን ድረስ እንግዲህ በኢትዮጵያና ዶናልድ ትራምፕ ባይ ዘ ወይ የኢትዮጵያውን ጠቅላይ ሚኒስትር በስልክ አገኛለሁ፣ ዶክተር አብይን በስልክ አገኛለሁ የሚልም ነገር ብለዋል። ብለዋል ሳይሆን እዛ ሚቲንግ ላይ ሳይሆን ብቻ ሰሞኑን እንደሚያገኙት ነው የሚጠበቀው በስልክ ማለት ነው። ግን እስካሁን ድረስ ኮሚኒኬት አላደረጉም ማለት ነው በዚህ ጉዳይ በግልባጭ ደብዳቤ ከመላክ ውጪ። ከአብዱል ፈታህ አሲሲ ጋር ዳቮስ ላይ ተገናኝተው ይህንን ጉዳይ ማውራት በደብዳቤ መጻጻፍ ምናምን የመሳሰሉ ነገሮችና ስቲል ለአብዱል ፈታህ አሲሲ ሳይድ የመያዝን ነገር በግልጽ እያደረጉት ነው ትራምፕ እስካሁን ድረስ ከኢትዮጵያው ጠቅላይ ሚኒስትር ጋር ኮሚኒኬት ሳያደርጉ ማለት ነው። ስለዚህ ትራምፕ አሁንም በንግግሮቻቸውና በሚናገሯቸው ንግግሮች ስለ ግድቡ የሚናገሯቸው ውሸት የሆኑ ንግግሮች ግድቡ ውሃ ያስቆማል ምናምን የሚሉ ነገሮች በሙሉ የግብጽን ፕሮፓጋንዳ የመንዛት አይነት ነገር እንደሆነ እስካሁን ድረስ ግልጽ ነው። ስለዚህ ያው ኢትዮጵያን ባይ ዘ ወይ በአንድነት የምንቆምበትና በጣም በጥንቃቄ ይህንን ጉዳይ የምናይበትና እንዲሁም ተደራዳሪዎቻችን ፖሊሲ ሜከሮቻችን በጣም በጥንቃቄ ጥበብ በተሞላበት ጉዳይ ይሄንን ነገር ሊፈቱ እንደሚገባ ነው። ቢኮዝ ትራምፕ ኢዝ አንፕሬዲክተብል የሆነ ሰው ነው። አይደለም ለኛ ለደሃ ሀገር ይቅርና ለዩሮፒያን እንኳን ለያዥ ለገናዥ ያስቸገረ ሰው ነው ትራምፕ። ደስ ሲለው ታሪፍ ይጥላል፣ ደስ ሲለው ታሪፍ ያነሳል፣ ደስ ሲለው ምናምንና ሲሪየስሊ እና በጣም በጥበብ ሊወሰድ የሚገባ ነው። ለማንኛውም የትላንትናው ንግግር የኢትዮጵያን ጠቅላይ ሚኒስትር ጠንካራ መሪ ነው አሉ ተብሎ የሚያስጨበጭብ ሳይሆን በጣም አደገኛና በጣም ኮንሲደር ሊደረግ የሚገባ ነው። ስለ ኢትዮጵያው መሪ ጥንካሬ ትራምፕ አይነግረንም። ዊ ነው